በደም ከፍት ካንሰር ተብላ በናርፍ አጥንት ተብላ እንድትሞት የተደገመ ድግምት ያለው ይሰማል። አንተ አሁን ምትልም ሰማይ አግኝቷል፣ ተፈውሳለች። በኢየሱስ ስም ተፈውሻለሁ። አንዲ ብሎኛል። አንቺ ጠጉር ስሪ እንደም የተኛ ነገር ስሪ እቲ ቦታም ግቢ ዜሮ ነች። ጨርቅ የተሻለ እንዳይገዛ አይፈልግም ጠላት። እጇን ብሎክ አድርጓል። ቆስላ ነው የተቀመጠችው። ከመሞት ከሁለቱ አንድ ስትሆናለች። እኔ ጌታ እንዲህ ይለኛል ዛሬ ማታ በሞት የተዘጋጀ ቀንበር ዛሬ ሰበርቷል። አልሰማችሁም? አንድ ሰው ተሰበረ። ጠላት ለመግደል ፊዚካል ላይፍን ሁሉ ጨርሷል። አንድ እጅ መጥቶ እንዲህ ብሎኛል፣ ለመግደል የተዘጋጀ የሰማይ የልጅ ይላሉ አለ። ሃሌሉያ! ከዚህ በኋላ ነፃ ወጥተሻል። ትንሽ እንጂ የውጭ ፋስፈር ይበናል። አሜን። እንጂ ፍጻሜ ላይ ሲሳካ ብቻ ነው። እሺ አሁን እኔ መስካሪ አልፈልግም። ሰማይ እንዲህ ብሎኛል። አንድ ኩሩበል የሚል መልአክ አጠገብ ላይ ቁጭ ብሎ ከዚህ አንቺ ቤሩትን አታሞላ፣ እሺ ጆርዳንን አታሞላ፣ በዲፍረት ሳውዝን አሙላ። ቻው ኢየሱስ ጌታ ነው። ዛሬ ላንተ መንታይስቲ ኢየሱስ ጌታ ነው። አሜን። ይኸው አንተ አሁን ሁለተኛ ልጅ የሁለት ሴት ልጅ ነች። ውጭ ሀገር ለመሄድ የተዘጋጀ ኢት ወላይታ አዲስ አበባ ላይ አለች። አዲስ አበባ ላይ ታፈሰ ማን ነው?